የኢትዮጵያን ሁኔታ ስናይ የሃይማኖት የባህል ብዝሃነት በብዛት የምናይባት ሀገር ነች። ነገር ግን የሀብት ብቻ ሳይሆን የተለያዩ ተግዳሮቶችንም ይዞ የሚመጣ በተለያዩ ቦታዎች በተለያየ ጊዜ ላይ የሃይማኖት ልዩነቱን የብሔር ልዩነትን መሰረት ያደረጉ ግጭቶች፣ መለያየቶች፣ መጣላቶች ስናይ ነበር ኢትዮጵያ ላይ። እነዚህን ትልልቅ ችግሮች ለመፍታት የእምነት ተቋማት በተለይም ደግሞ ተሰሚነትና ተጽዕኖ ያላቸው የእምነት አባቶች በአንድ ጠረጴዛ በማምጣት በውይይት ችግሮቻቸውን ለመፍታትና የሚመጡ ተግዳሮቶችንም እንዳይከሰቱ ለማድረግ በተለያዩ ጊዜ ላይ ማቸውን በማጠናከር ችግሮችን ሲፈቱ ነበር። ግጭቶችን እንዳይከሰቱ ሲያደርጉ ነበር። ኢፍዳ እነዚህን በተለየ ሁኔታ ሲረዳ ቆይቷል። በሱ ስር የተቋቋሙ ግን ደግሞ ራሳቸውን ችለው የቆሙ ሁለት ስትራክቸሮች አሉ። ኢትዮጵያን ውመን ኦፍ ፌዝ ኔትወርክ ኤንድ ኢንተርፌዝ ዩዝ ኔትወርክ። የእምነት የወጣቶችና የሴቶች ኔትወርኮች ናቸው ወይ ደግሞ ቡድኖች ናቸው ልንል ወይ መረቦች ናቸው ልንል እንችላለን። እነዚህ ሁለት ግሩፖች ወይም ኔትወርኮች የተቋቋሙት ወጣቶችና ሴቶችን የማብቃትና ሚኒንግፉል የሆነ ዲሲዥን ሜኪንግ እና ኢምፓክት እንዲኖራቸው ኢንጌጅመንት እንዲኖራቸው በተለይ ሰላም ግንባታ ላይ ጀንደር ጀስቲስ ላይ ወይ ደግሞ የጾታ ተኮር ፍትህን በተመለከተ ማህበረሰብ ውስጥ የሚደረጉ ማንኛውም እንቅስቃሴዎች ለምሳሌ ክላይሜት አክሽን ሊሆን ይችላል። በተለይ ደግሞ በእምነት ተቋማት ውስጥ ያሉ የአማኝ ሴትና ወጣቶች ኔትወርኮች ናቸው። እነዚህ መረቦች በናሽናል ሌቭል ደግሞ በየክልል ከተማዎች ኢፍዳ ከሚሰራባቸው 400 ወረዳዎች ውስጥ ቻፕተር የየራሳቸው እንዲሁም የቀጠለ እስከ ታችኛው የማህበረሰብ ክፍል ድረስ የሚደርስ ሲስተም አላቸው። ምን ሰርተዋል ስንል እነዚህ ቻፕተሮች ምንድነው የሚያደርጉት? በየጊዜው እየተገናኙ ዳያሎጎችን፣ ምክክሮችን ያደርጋሉ። ምን በተመለከተ የሰላም ግንባታ፣ የሴቶች ስነ ተዋልዶ ጤናን በተመለከተ የአእምሮ ሜንታል ሄልዝም ላይ ኦልሞስት ሁሉንም የማህበረሰብ ክፍል የሚነካ ወይም ደግሞ የሁሉም ጉዳይ የሆነውን የሜንታል ሄልዝ ያወራሉ። ከዚህም ባሻገር በጤና ዘርፍ በተለይ ከመነሻው ጀምሮ ብዙ ስራዎችን ሰርቷል። HIV ኤድስ ላይ ከፍተኛ ለውጥና አስተዋጽኦ እንዲመጣ አድርገዋል። ማህበረሰቡን በማስተማር የአድቮኬሲ ስራዎችን በመስራት ኮሚኒቲ ካምፔኖችን በማድረግ የእምነት አባቶች ከፍተኛ አስተዋጽኦ ሲያደርጉ ቆይተዋል። ሴቶችን በትምህርት የማብቃት አትሊስት እስከ 12ኛ ክፍል እንዲደርሱ የምናደርጋቸው ኦልሬዲ እየሰራንባቸው ያሉ ኪፒንግ ገርልስ ኢን ስኩል የሚል ፕሮጀክት አለን። እነሱም ፕሮጀክቶች ማስቀጠል በተለይ ደግሞ የሴት ልጅ ግርዛትና ያላቻ ጋብቻና ያለ እድሜ ጋብቻ ላይ ያተኮሩ ሪሰርቾችን መስራት እነዚህ እቅዶቻችን ናቸው። የወደፊቱን በምናይበት ጊዜ ኢፍዳ ብዙ መርሃ ግብሮችን በተለይ በአዲሱ የስትራቴጂክ ፕላን ከ2025 ከ2030 በሚደርሰው ውስጥ አካተል ይዘናል። አንደኛው ዲያሎግ ከልቸሩን አጠናክሮ መቀጠል ነው። በኢንተርፌዝ ዲያሎግ በኢንተርጄኔሬሽናል ዲያሎግ ዙሪያ ላይ የሴቶች ተሳትፎን በተለይ በአመራር ሰጪነት ዙሪያ ላይ የወጣቶች በተለይ ደግሞ ግጭቶች እንዳይሳተፉ የምናደርግበትን የእውቀትም የሶሻል ሚዲያ አጠቃቀምንም በተመለከተ ስልጠናዎች በመስጠት ወጣቶችም ለሰላም ለሀገር ልማት እኩል ተሳታፊ የሚሆኑበትን መንገድ አጠናክረን እንቀጥላለን። ሌላው የአየር ንብረት ለውጥ ከፍተኛ ችግር ነው። በዚህም በአየር ንብረት ለውጥ ዙሪያ ላይ እንደ ኢፍዳ የጀመርናቸውን የችግኝ ተከላዎች፣ አካባቢ ማጽዳት ስራዎች፣ የአድቮኬሲ ስራዎችን በእምነት አባቶች አጠናክረን የምንቀጥልበት ነው የሚሆነው።